وتعين على نوائب الحق በችግር ጊዜ ደግሞ በምር ወቅት ሰዎችን የምታግዝ ሰው ነህ አንተ ክፉ ነገር አይነካህም አለቻቸው ከ20 ዓመታት በኋላም እናታችን አይሻ ረዲየላሁ ዐንሃ كان خلقه القرآن የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ቁርአን ነበር ብላ የተሟላ ስብዕና እንዳላቸው ትገልጽልናለች ነብዩ ዐለይሂ ሰላቱ ወሰለም በተላኩበት ጊዜ የሰው ልጅ የነበረበት ሁኔታ እጅግ በጣም አሳዛኝ ነበር ሁለት ትልልቅ ኢምፓየሮች ዓለምን ይመሩ ነበር ሮማን ኢምፓየር እና ፐርሺያን ኢምፓየር እነኚህ ሁለት ወራሪ ኃይሎች ናቸው በቅኝ ግዛት ነው ዓለምን የሚመሩት የሚመሯቸውን ህዝቦች እጅግ በጣም ግፍ ይፈጽሙባቸው ነበር ከፍተኛ ግብር ይጭኑባቸው ነበር የጎሳ እና የመደብ ልዩነት ፈጥረው ሰዎችን ከሰውነት ተራ ውጭ አድርገው ተቆጣጥረው ይኖሩ ነበር ሀብት በሙሉ በእነሱ እጅ ብቻ ሰብስበው ህዝቡ ደግሞ በድህነት እንዲማቅቅ ያደርጉት ነበር የጥጋባቸው ጥጋብ ሰው ከእንስሳ ጋር እንዲፋለም ያደርጉት ነበር ያን ያዩም ይዝናኑ ነበር አንበሳ ጋር ሰው ገጥሞ አንበሳው ሰውን ሲበላው ተሰብስበው ያዩ ነበር የሰው ልጅ የመጨረሻ ውድቀት ላይ የነበረበት ዘመን ነው ነብዩ ሰለላሁ ዐለይሂ ወሰለም ሊላኩ አካባቢ የነበረው 6ኛው ክፍለ ዘመን እጅግ በጣም የጨለማ ዘመን ነበር ሴት ልጅ ህይወት አላት ወይስ የላትም ሰው ናት ወይስ አይደለችም መውረስ ትችላለች ወይስ አትችልም ሴት ልጅ በዚህ ደረጃ ውይይት ይደረግበት የነበር ፈላስፋዎቻቸው እነዚህን ሐሳቦች ይወያዩባቸው የነበሩ ናቸው በነገራችን ላይ ሴት ልጅ ውርስ መብት ያገኘችው በ18ኛው ክፍለ ዘመን ነው እንግሊዝ ውስጥ ነብዩ አለይሂ ሰላቱ ወሰለም ከመምጣታቸው በፊት የነበረው ጨለማ እጅግ በጣም የደነደነ ነበር ሴት ልጅ እንደማንኛውም ንብረት በሚራስ ጊዜ ትከፋፈል ነበር ከእቃ ጋር ማለት ነው ሱብሃንአላህ የሰው ልጅ የወለደችውን እናቱን በአብራክ እህቱ የሆነችውን እህቱን የሱን እህት በዛ መልኩ የሚያይበት ነው ወደ አረቦቹም ስንመጣ እንደዚሁ የእርስ በርስ ጦርነት የበዛበት ጣዖት አምላኪነት የሰፈነበት እጅግ በጣም ዘግናኝ የሆነ ጊዜ ነው ኢለም ተظلم الناس تظلمي የሚባልበት ጊዜ ነው ሰዎችን መበደል ካልቻልክ ትበደላለህ ስለዚህ በድል የሚል መርህ የሚከተሉበት ዘመን ነበር ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም وان الله نظر الى اهل الارض فمقتهم الله የሰው ልጅ ምድር ላይ ያሉ ህዝቦችን ሰዎችን ተመለከተና فمقتهم ረገማቸው عربهم وعجمهم عربوچንም عرب ያልሆኑትንም الا بقايا من اهل الكتاب የመጽሐፍ ባለቤቶች የሆኑ ክርስቲያኖችና አይሁዶች የተወሰኑ ሲቀሩ ሌላውን በሙሉ አላህ እርግማን አወረደበት ይላሉ وقال انما بعثتك لابتليك وابتلي بك اللهم على እኔ አንተን ላኩህ ልፈትንህ ይህንን ሪሳላ ይህንን የሰው ልጅ አዳኝ የሆነን መልእክት ለሰዎች በማድረስ ሂደት ውስጥ ብዙ መከራ ታሳልፋለህና አንተንም ልፈትንህ እነሱንም ያን ሪሳላ ይቀበላሉ ወይስ አይቀበሉም ይፈተኑ ዘንድ አንተን ላኩህ አለኝ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም وانزلت عليك كتابا لا يغسله الماء وحال ያጥበው የማይችል ገጹን ልታጠፉት የማትችሉት የተጠበቀ የሆነን መጽሐፍ ቁርአንን አወረድንልህ تقرأه نائما ويقظان ነቅተህም